አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? እንዲሁም ሌላ እምነት ተከታይ ሰላም ብያለሁ። ሰላም ለእናንተ ይሁን። ቤተሰብ ሰላም ናችሁ? እንዴት ናችሁ? ስራ እንዴት ነው? ዛሬ ደግሞ መጥቻለሁ ማለት ነው። ዛሬ የምንሰራው የአረቦች መህሺ አሰራር ነው። የአረቦች ማለት አያስፈልግም፣ ግን ብዙን ሰዓት እኛ ኢትዮጵያውያን ወይም ሀበሻዎች ብዙም ስለማንጠቀመው ነው። እና ደግሞ እኔ እሱን የኢትዮጵያ ምግብ ወይም ደግሞ የእኛን ምግብ ብሰራ ደስ ይለኛል፣ ግን እዚህ ጋር ግብአቱ ስለሌለ ነው እኔ የአረቦች እያልኩ የምሰራው። እኔ የአረቦች ስል የሚደብራችሁ ልጆች አላችሁ፣ ይቅር በሉኝ ማለት ነው። አፍ ብትሉ ጥሩ ነው፣ ባይደብራችሁ ጥሩ ነው ማለት ነው። እና ደግሞ አረቦችን ከፍ ለማድረግ ምናምን አይደለም፣ የአረቦች ምለው ከፍ ለማድረግ ወይም ደግሞ ስለነሱ ማውራት ሳይሆን እዚህ ጋር የምናደርገውን ነገር እውነታውን መናገር ነው። ስለዚህ እኔ ምግብ መስራቴን ብቻ ሳይሆን ወይም እዚህ ጋር ቪዲዮ መስራቴን ብቻ ሳይሆን የምሰራው ምን እንደሆነ ማወቅ አለብኝ፣ ወይም ሰው ማወቅ አለበት ማለት ነው። እኔ ያንን ለመናገር እንጂ ለሌላ አይደለም። ሶሪ የሚደብራችሁ ልጆች ይቅርታዊ ያሉ ማለት ነው። አሁን ወደ አሰራሩ እንሄዳለን። የአረቦች መህሺ አሰራር ነው። መህሺ እንግዲህ በቃ አረበኛ የሚናገር ሁሉ ወይም በውጭ ሀገር ያለ ሁሉ መህሺ በጣም ከባድ አሰራር ነው። በእርግጥ እኔ እዚህ ጋር ቀለል አድርጌ እና ቤት ውስጥ ባሉ ግብአቶች ነው እኔ የምሰራው ማለት ነው። እዚህ ጋር ግን መህሺ በጣም ተወዳጅ ምግብ እና በጣም ተወዳጅ ምግብ በቃ በጣም ለእንግዳ ምናምን የሚጠቀሙት ምግብ ነው። እስኪ እኛ ቤታችን ባለን ነገር እንሞክራለን ማለት ነው። ለአንዳንዶቻችን ደግሞ ጠቃሚ ነው። በትንሽ ግብአት ብንሰራላቸው መቼም መስራታችን አይቀር አይደለ? ቤት ውስጥ ሰው ቤቱን መቼም ማንሰራው ነገር የለንም። ስለዚህ ፈጥረን ሁሉ ነው የምንሰራው። ስለዚህ ከዛ ሁሉ ደግሞ እንደዚህ አንዳንድ ነገሮች ላይ ቀለል ያለ ነገር ብንሰራ አሪፍ ነው። አሁን ወደ አሰራሩ እንሄዳለን። እዚህ ጋር የሚያስፈልገን ግብአቶች አሉ፣ እንደምታያቸው ናቸው ብዬ አስባለሁ። እዚህ ጋር እንትን ማሳየት አያስፈልግም። እስኪ እንዴት አድርጌ ላሳያችሁ? ካሜራው በጣም አስቸጋሪ ነው። እዚህ ጋር እንደምታዩት ስጋ አለ። እንደዚህ ሶሪ ለቅለቅ አድርጌዋለሁ። እዚህ ጋር እንግዲህ መጀመሪያ ስጋ አለን። እናንተ የተፈጨ ስጋ መጠቀም ትችላላችሁ። እዚህ ጋር ሳልሳ ቲማቲም ነው። እዚህ ጋር ደግሞ ቲማቲም እና ፍልፍል ሮሚ የማይፈጀው ቃሪያ ማለት ነው። እዚህ ጋር ደግሞ ወረቃና ጊርፋ ነው። ከታች ደግሞ ኩዝበራ ናቸው ማለት ነው። ኩዝበራ። እዚህ ጋር ደግሞ ሽንኩርትና ነጭ ሽንኩርት፣ ሩዝ። እናንተ የምትፈልጉትን ነገር ቤት ያለውን ነገር መጨመር ትችላላችሁ፣ ግን በጣም ዋናና አስፈላጊ የሆኑት እነዚህ ናቸው። አንዳንድ ሰዎች አንዳንድ ቤት ብዙ ባህራት አይፈልጉም፣ ብዙ ቅመማ ቅመም መደረግ አይጠበቅበትም። እዚህ ጋር ደግሞ የኔ ሰዎች ስለሚወዱ ነው በግዶኒስ እና ነአንአ ነው። ነአንአ ብዙም ሰዓት ሰው ቤት ብዙ ለምግብ አይጠቀሙበትም፣ ለሻይ ብቻ ነው የሚጠቀሙት ነአንአን። እኛ ጋር ግን እንጠቀማለን። ሴትዮዋ ትወዳለች። ለመህሺና ለወረቅ ወደብ በጣም አስፈላጊ ነው ነአንአና። እንደምታዩት እነዚህ ቅጠሎች ናቸው ማለት ነው። ኩዝበራ በግዶኒስ ማለት ትችላላችሁ። ሶሪ እዚህ ጋር የምታዩት እንደዚህ ነው። በቃ እዚህ ጋር በጣጠስ አለን፣ ድንች እዚህ ጋር ኩሳ አለን። ውስጡን እንደዚህ ውስጦችን አውጥተናቸዋል ማለት ነው። እዚህ ጋር ደግሞ ፍልፍል ሮሚ አለን። ፍልፍል ሮሚ እዚች ጋር ደግሞ ሚድንጃል አስወድ ይባላል። ሚድንጃል ይባላል በአማርኛም እንደሆነ አላውቅም። ይሄ ደግሞ ቃሪያ ነው፣ ትልቁ ቃሪያ። እነዚህ ናቸው። እኔ እንደዚህ በትንሿ ነው የምሰራ። ቢያንስ እንኳን ሁለት ነው ያደረኩት። እናንተ 2፣ 3፣ 4፣ 5 መጨመር ትችላላችሁ። ሌላም ነገር መጨመር ትችላላችሁ። እንደዚህ ውስጡን አወጣችሁ፣ ድንቹን ውስጡን አወጣችሁ ነው የምትሰሩት። እንዴት እንደምንሰራ እናያለን ማለት ነው። እዚህ ጋር ደግሞ ሩዝ በቃ ኖርማል ነው፣ መቼም በሩዝ ነው የምንሰራው። ይሄን አቁላልተን ውስጥ እንጨምራለን። ቤት ውስጥ ቀለል ባለ ነገር ማለት ነው። መጀመሪያ እንግዲህ ይሄንን ስጋው አይበስልልንም አይደለ? አሁን መህሺ ስንሰራ
የምታውቁ ልጆች ስጋው አይበስልም። ስጋው እዚህ ጋር ስንጨምረው ይሄ ቶሎ የመብሰል አቅም አለው። ድንችም ሆነ ይሄ ቶሎ የመብሰል አቅም አለው። ስጋው ግን አይበስልም። ገብቷችኋል አይደለ? አሁን ይሄንን እናቁላለዋለን ማለት ነው፣ ጥደን እሳት ላይ። ከዛ በኋላ ነው ፍርን ውስጥ የምናስገባው። አሁን ወደ አሰራራችን እንሄዳለን። እንደዚህ ይመስላል ገበቶቹ። እዚህ ጋር ያላሳየኋችሁ ነገር ቢኖር ዘይትና ጨው ነው። ጨዎች ማለት ነው። እንደው እኔ ጨውና ዘይት አሁን እዚህ ጋር ማቅረብ ምንም ያን ያክል ደስ አይለኝም ማለት ነው። በቃ ጨውና ዘይት በቃ ምግብ ስንሰራ ዘይትና ጨው ግዴታ ነው። በቃ ግዴታ በቃ ያለንን ጨው ሆነ ዘይት ያለንን መጨመር ግድ ነው። ጨው ግዴታ ነው። ዘይትም በቃ በተቻለን አቅም ትንሽ ጠብ ማድረግ ነው። ምግብ ስንሰራ ዘይትና ጨው እንጠቀማለን። ይሄ ኖርማል ነው። እኔ እዚህ ጋር አላቀርበውም እንዳይደብራችሁ ማለት ነው። እንደዚህ እንጨምራለን። ሁሉንም ቲማቲም፣ ሳልሳ ቲማቲም ያሳያችሁን እዛ ጋር እንጨምራለን። ከዛ አሁን የፈላው እናደርግበትና ራሱ ይበስላል። ስጋው እንዲበስልልን ብቻ ነው። እናንተ ማቆላላት ነው ባገኛችሁት ቤት ባለው ነገር ማለት ነው። ስጋው እንደዚህ አድርገን እናበስላለን። ከዛ በኋላ አሁን ስጋው እየበሰለልን ነው። እንዳያችሁት ስጋው እንዲበስልልን ብቻ ነው። መረቁ ራሱ ይፈለጋል። መረቁን ከላይ እናደርገዋለን ማለት ነው። መጨረሻ ላይ አንደኛ ውሃው የስጋው ውሃ ተፈላጊ ነው። ሁለተኛ ደግሞ ለሀሙ ይበስላል ማለት ነው። እዚህ ጋር እንመጣለን። መጀመሪያ እዚህ ጋር ሳጅ አለ። ሩዛችንን እናበስላለን። ብስሚላ እዚህ ትንሽ ዘይት እናደርጋለን። አሁን ይህንን እሳት ላይ ነው የምጥደው። ከዛ በኋላ ትንሽ ፍልፍል ሮሚ፣ ቲማቲም፣ በሰል፣ ሳልሳ ቲማቲም፣ ሩዝ እነዚህ እናደርጋለን ማለት ነው። እዛ ጋር ስጥደው ማለት ነው ስለማይታይ ነው በደንብ እዚህ ማሳያቸው። እዚህ ጋር ትንሽ ሎሚናስ፣ እዚህ ጋር ፒፕስ ሮሚ፣ ሩዝ በቃ እነዚህን ብቻ አድርጎ ትንሽ ሽንኩርት አድርገን ማቁላላት ነው ሩዙን ማለት ነው። ከዛ አቁላልተን እንመጣለን። እንደዚህ እናቁላላለን። አሁን ሩዙን እንጨምራለን እዚህ ጋር ማለት ነው። ሩዙን ጨምረናል። ታጥቧል ሩዙ። እንደዚህ እናቁላላለን። የተወሰነ ጠበስ ጠበስ እናደርጋለን። ከዛ እዚህ ጋር እንጨምራለን ያሳያችሁን ማለት ነው። ትንሽ ነው የምጨምረው። እናንተ በጣም ያጣፍጣል። የኔ ሴትዮ ስለማትወድ ነው። ሌሞን ሎሚ መጨመር ትችላላችሁ። የግዴታ ብቻ አይደለም። እንደዚህ ያርጋል እናቆላላለን ማለት ነው። እንደዚህ ያርጋል። በቃ ጨርስ። እናንተ የምትፈልጉት ቡሃራት አድርጉበት። ሌላ የለውም። ውሃ ምናምን እንዳጨምሩ እንደዚህ ጥብስ አድርገን ለካሜራ አያምርም። ይቅርታ፣ እኔ ሰዎቹ ቲማቲም ነገር ቀይ ነገር አይወዱም።
ለዛ ነው ፈዛዛ የሆነው። በቃ አለቀ፣ ጨርስ። እናንተ የምትፈልጉት በኋራት ከጨመራችሁ ጨምሮ፣ እኔ ግን በኋራት አልጨምርም። ያያችሁት ይመስላል፣ እንዳያችሁት ነው ማለት ነው። ከዚህ በኋላ እዚህ ጋር አብስለናል ማለት ነው። ውሃ ሳንጨምር እንደዚህ ሩዙን ብስል ለማድረግ አለብን። አልበሰለም፣ ትንሽ ነው የተቆላለው፣ የተወሰነ ነው በሰል ያለው። አንደኛ ለበኋላ የሚበስልልን በደንብ፣ ሁለተኛ ተቆላልቷል ማለት ነው። እንደዚህ በሽንኩርት በነጭ ሽንኩርት በቃሪያና በቲማቲም አድርጌ፣ በጣም ፈዛዛ ነው ግን ቀይ ከፈለጋችሁ ቀይ ቲማቲም አለማድረግ ትችላላችሁ። ውሃ ሳናደርግ እንደዚህ እናቁላለዋለን። ሶሪ እንዳይደብራችሁ እዚህ ጋር እቃ ላይ አደርጋለሁ። እዚህ ጋር ገለበጥኩት ሩዝም ማለት ነው። እዚህ ጋር ተገለብጧል። እዚህ ጋር ይሄን እናቀርባለን። ይሄን ነገር ግን አድርጉ በኋላ ከላይ ለመጨመር ነው እንጂ ይሄን እዚህ ጋር መጨመር ማቁላላት ትችላላችሁ እናንተ ማለት ነው። እኔ ከላይ በኋላ ላይ አደርገዋለሁ። ከዛ እዚህ ጋር ደግሞ እንደምታዩት ስጋችንን አብስለናል ማለት ነው። በዛ አይነት መልኩ በቃ ለካሜራ ይደብራል፣ ቢሆንም እንደዚህ ቁልልት አድርጉት። በቃ እንትን አድርጉት፣ አብስሉት። ስጋውን ለማብሰል ብቻ ስለሆነ የምንጠቀመው ችግር የለውም። አሁን ስጋ በስሏል፣ እናወጣለን ማለት ነው። አሁን እዚህ ጋር ስጋችንን በሰለልን ማለት ነው። አብስለን መተናል። በጣም አልበሰለም፣ እንደው በሰል ነው ማለት ያለበት። በኋላ በደንብ ሙክክ እንድልል ማለት ነው። አሁን ወደ አሰራራችን እንሄዳለን። ከዚህ በኋላ እዚህ ጋር እንትን አለን፣ ፓተርናችን አለን ምግቡን የምንሰራበት። ቆይ እንደዚህ ያለን ማለት ነው። አጥበነዋል ማለት ነው። እንደዚህ እናንተ በትልቅ በትንሽ መስራት ትችላላችሁ። እናንተ በብዙ ስሩ። ይሄ ነገር በጣም ተፈላጊ ነው ላወቀበት ሰው ማለት ነው። እዚህ ጋር አለ ፓተርናችን። አሁን ምን እናደርጋለን? ሶሪን ወደ ጎን አስቀምጥና እዚህ ጋር ወይም ከዚህ እንጀምራለን። እንደዚህ ሶሪን እንደዚህ ለማለት ትንሽሽን ከፍ አድርጌ እያላችሁኝ ነው። ይሰማል በይ ቢስሚላ። ከዚህ በኋላ እንደዚህ አድርገን መጨመር ነው። ቢስሚላ ሁሉንም እንደዚህ ያደረግን እንደዚህ ያደረግ መሙላት የለበትም፣ በጣም ቲም ማለት የለበትም እና አሁን ስንጥደው ሲበስል ይሞላል። በጣም ይሞላና ይትረፈረፍና ይደብራል። እንትን ማለት የለበትም፣ በጣም መትረፍረፍ የለበትም። እንደዚህ ነው መሆን ያለበት። እንደዚህ ይሆናል ማለት ነው። ሲበስል ይሄ ሙልት ብቻ ይላል፣ አልፎ አይሄድም። ከዛ ላይ እንደዚህ እናደርጋለን። እዚህ ጋር ኩስ አለን፣ እዚህ ጋር ድንች አለን ወይም በጣጥስ። እንደዚህ እያደረግን አስገባን። በጣም ከብዳል። እኔ ከካሜራ ጀርመን ቢሆን ስለማስገባው ችግር የለውም ማለት ነው። ሰፊም ነገር ስላሉ እናንተ ትልቅ ድንች ካለ በትልቁ ድንች አድርጎ ማለት ነው። እዚህ ጋር ኩሳ አለ። እዚህ ጋርም እንደዚያው ሁሉም ውስጥ እንጨምራለን ማለት ነው። አንዴ እኔ ከካሜራ ጀርማ ጨምሬ እመጣለሁ ለማሳየት ነው ለእናንተ። እንደዚህ እየጨመርኩኝ ግማሽ ግማሽ ነው በቃ ሁሉንም እዚች ሳይሞላ በጣም ሳይሞላ ጨምሬ እመጣለሁ። አሁን ቤተሰብ እዚህ ጋር እንግዲህ ጨምረን መተናል ሩዙን ማለት ነው። ሩዙን ጨማምረናል። ያንን የሩዙን እዚህ ጋር ማለት ማስተካከል ይላል። እዚህ ጋር በጣም ያስቸግራል። ኩሉ ትልቁ ሆኗል። እዚህ ጋር ስጋውን እንጨምራለን። ሊጠበኝ ነው እንደ ቤተሰብ በቃ አለቀ። ከዚህ በኋላ እንደዚህ አድርገን ሩዛችንን ከተና ስጋውን መሀል አድርገናል። ሁለት ነው ያደረኩት እኔ። እንደዚህ አድርገን እናስገባለን ማለት ነው። አሁን ይሄ እንዴት ይሰራል? ገና ይቀረዋል ይሄ ነገር
ይህን ከላይ እንግዲህ ሶስ ማድረግ እንችላለን። ከላይ የምንፈልገውን ሶስ የቲማቲም ሶስ ምናምን አድርገን ከዛ መጨረሻ ደግሞ ይሄንን ቅጠሉን እንደዚህ እንነሰንሳለን። አሳያችኋለሁ በኋላ ላይ። አሁን የራሱን የሆነ ሶስ ማድረግ ትችላላችሁ። ማሽ ላይ የሚደረግ ሶስ ቲማቲሙን እና ዘይቱን አድርጋቸው ማድረግ ነው። እኔም ዝሮ አሳያችኋለሁ። ይሄን ይመስላል። አሁን ይሄን ፍሮን ውስጥ እናስገባለን። ይፈላዋ ዋው! እንደዚህ አድርገን አሁን እንግዲህ ፍሩን ውስጥ እናስገባለን። እንግዲህ ቤተሰቦች ይህንን አስመስለን ጨርሰናል ማለት ነው። እታች ፍሩን ውስጥ ነው ያደረኩት። አሁን አውጥቼው ነው ወደ ውጭ እንደዚህ አድርገን ገዝት ሄደን አልብሰን እናበስለዋለን። አሁን በስሎ ውጭ ነው እንደዚህ ውጭ ነው እንደዚህ የሚሆነው ማለት ነው። ይህን ይመስላል መህሺ። ቤት ውስጥ እንግዲህ እንደዚህ በቀላል ነገር መስራት እንችላለን። በጣም ነው የሚያምረው። እንደዚህ ሩዙ ምናምን አለው። ይሄ እንግዲህ በጣም ጣፋጭ ምግብ ነው ለአረቦች ማለት ነው። እናንተ በብዙ መስራት ትችላላችሁ። በቃ በትልቅ ግብአት መስራት ትችላላችሁ። እኔ ግን እንደዚህ ነው የምሰራው። እኔና ሴትዬ ብቻ ስለሆን ለአንድ ሰው ለእኔና ለሴትዬ ብቻ ነው። የሚገርማችሁ ነገር ያው ለእናንተ ለመሳየት ነው ራሱ እንደዚህ በርከት ያደረኩት እንጂ አንድ ፍሬ ነበር የማደርገው። እና ቤተሰብ አመሰግናለሁ። ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ አድርጉኝ። እኔ ብዙም ሰዓት ብዬ አላቅም። ብዙም ሰዓት እዚህ ጋር መቼም ዩቲዩብ የምንሰራው ላይክ እና ሰብ ፈልገን ስለሆነ ብዙዎቻችን እንረዳለን። ቪዲዮ የሚመቻችሁ ከሆነ ሰብስክራይብ አድርጉኝ። ቴንኪው